ነገር ግን ከመጓዙ በፊት 80,000 ተጨማሪ ብር ለጸሐፊው መክፈል እንዳለበት ነገሩት። ስንት ሰዎችን ከሀገር እንዳስወጡማ ሲያወሩ ሙሉ ሀገሪቷ ላይ ሰው የቀረም አይመስልም። ሃይ እንዴት ናችሁ? ዛሬ ሁለት ውጭ ሀገር በትምህርት መሄድ የሚፈልጉ ጓደኛማቾች ታሪክ ልንገራችሁ። ቤዛን እና ናቲን ተዋወቋቸው። የልጅነት አብሮ አደግ ናቸው። ሁለቱም ግን አንድ ህልም ይጋራሉ፣ ከሀገር ወጥቶ የመማርና ከዛም የመመለስ። ናቲ ልክ እንደተመረቀ የውጭ ሀገር አፕሊኬሽኑን ከቤዛ ቀድሞ ጀመረ። ውጣ ውረዱ፣ ትምህርት ቤት ፈልጎ ማግኘቱ፣ ከዛም ማመልከት፣ ደግሞ ኤምባሲ ገብቶ መፋጠጥ። ይህ ሁሉ ሲያስበው ለምን ኮንሰልታንሲ ኦፊስ ሄጄ መረጃ አልጠይቅም ብሎ ወሰነ። ናቲ ምን ማድረግ እንዳለበት ሰዎችን ማማከር ጀመረ። አራቱም ጓደኞቹ አቶ በላቸው የሚባል ታዋቂ ኤጀንት ጋር እንዲሄድ ጠቆሙት። በተባለው መሰረት አቶ በላቸው ጋር በጠዋቱ ተነስቶ ሄደ። አቶ በላቸው ግርማ ሞገስ ያላቸው ታማኝ ሰው ይመስላሉ። አቤት አወራራቸው ደግሞ ይለያል። የእሳቸው ድርጅት ከሌላው ኤጀንሲ ድርጅቶች ሁሉ እንደሚለይ በደንብ በማስረጃ ለናቲ አሳመኑት። ስንት ሰዎችን ከሀገር እንዳስወጡማ ሲያወሩ ሙሉ ሀገሪቷ ላይ ሰው የቀረም አይመስልም። በስተመጨረሻም ለናቲ አሪፍ ስኮላርሺፕ እንደሚያዘጋጁለት ከሱም የሚጠበቀው የትምህርት ማስረጃ ብቻ እንደሆነና ይህንን ለማድረግ 1 ወር እንዳለው ይነግሩታል። ናቲም ቤቱ ሄዶ ብዙ አወጣ አወረደ። በሳምንቱም በተባባሉት ቀን ተመልሶ ሄደ። አቶ በላቸው ከወዲሁ ውጭ ካለ ዩኒቨርሲቲ ጋር ለናቲ ተጻጽፈው እንደጨረሱለትና ከሱ የሚጠበቀው 70,000 ብር ብቻ መክፈል እንደሆነ ነገሩት። ፕሮሰሱ ሲያልቅ ደግሞ ሌላ ተጨማሪ ብር እንደሚከፍል አሳወቁት። ቤዛ ግን ገና ማመልከት አልጀመረችም። እሷም እንደ ናቲ ከየት መጀመር እንዳለባት አላወቀችም። አንድ ቀን ቲክቶክ ላይ ስለ ቪዛ 12 ሰምታ ዌብሳይታቸውን ቼክ ማድረግ ጀመረች። ቪዛ 12 ዌብሳይት ውስጥ ገባ ያየችውን ማመን ነበር ያቃታት። ከፓስፖርት አወጣት ጀምሮ እስከ ኤምባሲ ዶክሜንት ማሟላት ድረስ የምትፈልገውን ነገር አገኘች። አሰራሩ በጣም ቀላል ነው። ፎርሙን ሞላች። ምን ያክል ዶክሜንት እንደሚያስፈልጋት አወቀች። በ6 ወር ውስጥ ማሟላት ያለባትን ዶክሜንቶች የቪዛ 12 ኤአይ በደንብ ነገራት። በዛም ዶክሜንቷን እያሟላች ውጭ ያሉ ዩኒቨርሲቲዎች ማመልከት ጀመረች። ናቲ በሌላ መልኩ ከአቶ በላቸው ምንም ሳይሰማ 1 ወር ከ2 ሳምንት ሊሆነው ነው። በስተመጨረሻም እንደገና ተመልሶ ቢሯቸው ይሄዳል። አቶ በላቸው ልክ ልደውልልህ ስል መጣክ በማለት ጥሩ ዜና እንዳላቸው ነገሩት። የናቲ ፕሮሰስ ኦልሞስት እንዳለቀና ከ2 ሳምንት በኋላ ኤምባሲ ለኢንተርቪው እንደሚገባ አበሰሩት። ነገር ግን ከመጓዙ በፊት 80,000 ተጨማሪ ብር ለጸሐፊው መክፈል እንዳለበት ነገሩት። ናቲ በተስፋ ተሞላ፣ እጅግ ደስተኛ ሆነ። ቤዛ በዚህ ሁሉ ጊዜ ገና ውጭ ያሉ ዩኒቨርሲቲዎች እያመለከተች ነው። ከናቲ አንጻር ፕሮሰሱ አልተጀመረም ማለት ይቻላል። በተቻላት መጠን ቪዛ 12 ዌብሳይት ላይ ካሉ የዩኒቨርሲቲ ሊንኮች የተጠቀመች አፕላይ ማድረጓን ቀጠለች። ከ1 ወር በኋላ የ3 ዩኒቨርሲቲ አክሴፕታንስ ሌተር ደረሳት። ማመን ነበር ያቃታት ምን ያክል በትዕግስት ማመልከቷ እና የቪዛ 12 ኤአይን ሁሌ ከጎኗ ሆኖ እንዳገዛት ስታስብ ደስታዋ ወደር አጣ። ደስታዋንም ከቤተሰቦቿ ጋር ገለጸች። ናቲ በሌላ መልኩ የተባለው ኤምባሲ ቀጠሮ ጊዜ ሳይደርስ ወደ አቶ በላቸው ኦፊስ ይደውላል። ቢሞክር ስልካቸው አይሰራም። በስተመጨረሻ ምናልባት የጠቆሙት ጓደኞቹ ስለሱ የሚያውቁት ነገር ካለ በማለት በንዴት ይደውላል። ቢሮ ሲሄድ ያየውን ነገር ማመን ያቅተዋል። የአቶ በላቸው ቢሮ ታሽጓል። ቤዛ አሁን ላይ ከቪዛ 12 ባገኘችው መረጃ መሰረት የሚያስፈልጓትን ዶክሜንቶች ይዛ ለኤምባሲ ኢንተርቪው ገባች።
በስተመጨረሻም ከ2 ወራት በኋላ ከኤምባሲ ተቀብለንሻል የሚል ኢሜል ይደርሳታል። ማመን ነበር ያቃታት። ከ1 ወር በኋላም ቤተሰቦቿን ተሰናብታ ከአዲስ አበባ ኤርፖርት ተለያየቻቸው። ቤዛ ውስጧ በተስፋ ተሞልቷል። ተምራ ራሷን ለመለወጥና ሀገሯን ለማሳደግ ያላትን ጉጉት ሁሌም በውስጧ ይዛ ሄደች። ናቲም የገባበትን ዕዳ ለመክፈል ያገኘውን ስራ መስራት ጀመረ። የናቲ ታሪክ የብዙ ወጣቶች ታሪክ ነው። ትክክል የሚሰሩ የኤጀንሲ ተቋማት ቢኖሩም ነገር ግን በዛው ልክ ህዝቡን የሚያስለቅሱም ቁጥራቸው ትንሽ አይደለም። ቪዛ 12 ሁሌም ትክክለኛ መረጃ ለእርሶ ለማቅረብ ይሰራል። ቪዛ 12 ታሪኮ ግልጽነት ያስፈልገዋል።